በአንድ ዩኤስዲቲ አንድ ጊዜ ብቻ የምትሞክሩት ለአንድ ሰው አንድ ጊዜ ብቻ ሁለት አማራጭ ነው ያለ። በአንድ ዩኤስዲቲ 1K ፈንድድ የሆነ ኢንስታንት አካውንት ነው። ይሄን ሞክሬዋለሁ፣ አሪፍ ነው። እንደገና ደግሞ 5K አካውንት ደግሞ በ10 ዩኤስዲቲ ማለት ነው። ሶ ሊሚትድ ታይም ስለሆነ ፈጠን ማለት ያስፈልጋል። እዚህ ጋር አንሎክ ማለት ትችላላችሁ። ሊንኩን የምትፈልጉ ሰዎች ኮሜንት ላይ ማድረግ ትችላላችሁ ማለት ነው። ሶ እዚህ ጋር መሞከር ትችላላችሁ ማለት ነው። እዚህ ጋር 1K የሚል አለ እንደምታዩት። እዚህ ጋር ይሄን አማራጭ ትነካላችሁ። 1K ከፈለጋችሁ 1K፣ 5K ከሆነ 5K ማለት ነው። 100 ነው ሚኒመም ዊዝድሮውል 100 ዩኤስዲቲ ሲደርሱ ታወጣላችሁ። ከዛ በኋላ አካውንቱ ክሎዝድ ይሆናል ማለት ነው። በቃ ዛቲስ ማለት ነው። ማክሲመሙ እና ሚኒመሙ 100 ዩኤስዲቲ ነው ማለት ነው። 2% ፍሎቲንግ ይኖረዋል። ሌላኛው እንደምታዩት ዴይሊ ሉዝ እና ማክሲመም ሉዝ እንደምታዩት 3% እና 5% ነው። ሌቨሬጁ 150 ነው። ሪዋርዱ ደግሞ ባይ ዊክሊ ነው። 14 ቀን መጠበቅ አለባችሁ። 5 ቀን ሚኒመም ትሬዲንግ ያማ 0.5 ፕሮፊት ሊኖራችሁ ይገባል ማለት ነው። ያንን ማድረግ አለባችሁ። ፕሮፊት ስፕሊቱ 90% እንደዛ አካባቢ ነው። ሶ ይሄ ነው በቃ። እና ፍሎቲንጉ 2% ፍሎቲንግ ይኖራል። ያህል መጠንቀቅ ያስፈልጋል። ከዛ በቀር እኔ ስለሞከርኩት 1K ደስ ያላችሁ ሞክር ትችላላችሁ ማለት ነው።